ሰው ለሰው ሰው ለሰው ቢፋቀር በለው። አሁን ቤትህን አዘጋጅ፣ ያዘኑትንም ደስ አሰኛቸው፣ አቆቻቸውንም ልብ አስደረጋቸው። የምታልፍ ይችንም ዓለም ተዋት። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 13። ሰላም ጤና ይስጥልን። እንደተለመደው እንበላችሁና ከዓላማችን አንዱ በወቅታዊ ጉዳይ መሳተፍ ነውና ለዛሬ ያልነውን በቃል ጥቅስ መነሻ እኛም የእኛን ድርሻ ዝግጁ እየሆንን ያዘኑ ሰዎችን በቃሉ እያጽናናን ለንባቸው ማበሻ አቆቻችንን ልብ እያስደረግን ዓለምን ለመርታት አጭር ማስታወሻ እንደተለመደው ጽፈን ስለቀረብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለአርሲ ወገኖች ድምፅ ሆኑ እያልን በኮሜንቶቻችሁ ይህን ጻፍንላችሁ። በኦርቶዶክሳዊ እምነት ትውፊታችን ለረገፈው ወገን በዕለት ከዕለት ኑሮ ምንም ብንጠመድ ያዘነ እንዲጽናና ሞት ጥቅም መሆኑን ባለን አስተምህሮ እየመሰከርን የሳተው ሰው ቀንቶ የላላው ሰው ጸንቶ ሁሉም ተጠናክሮ ዘመኑን ተረድቶ ሰላም ይመጣ ዘንድ ሊተጋ ይገባል እርስ በርስ ተባብሮ። ሐዋርያው ጳውሎስ ወደ ጢሞቴዎስ በዳግም መልእክቱ በመጽሐፍ ቅዱስ በሦስተኛው ምዕራፍ በመጨረሻው ቀን ሊመጣ እንደሚችል የሚያስጨንቅ ዘመን የነገረን እውነት እየተፈጸመ አይተን እንዳላየን በብዙ ዝምታ የምናልፍ ከሆነ ደራሽ ስለማይኖር ነገ የኛ ተራ የሆነብለታ ዘመኑን ተረተን እንድንበረታ የተመከርነውን እንመልከት ላፍታ። ሐዋርያው እንዳለን ይህ የጭንቅ ዘመን ሰዎች ራሳቸውን እንዲሁም ገንዘብን የሚወዱ ሆነው ትምክህት፣ ትዕቢትን፣ ተሳዳቢነትን፣ ለወላጆቻቸው አለመታዘዝን፣ ምስጋና ቢስ መሆን፣ ቅድስናን ማጣት፣ ፍቅር የሌለውና እርቅን አለመስማት፣ ሐሜተኛ መሆን፣ ራስን አለመግዛት፣ ጨካኝነትና መልካም ነገር መጥላት፣ ክዳት፣ ችኩልነት፣ በትዕቢት መነፋት፣ ከእግዚአብሔርም ይልቅ ተድላን የሚወዱ የአምልኮት መልክ ይዘው ኃይሉን ግን የካዱ ሰዎች መምጣታቸው እንደማይቀር ትንቢት የተነገረበት ይህ ዘመን መሆኑን የጭካኔው ብዛት አስችሎናል ማየት። ለደቀ መዝሙሩም ከእንዲህ አይነት ሰዎች ራሱን እንዲያርቅ ከመከረው ጋራ ማድረግ ያለበትን በዝርዝር ሲያሳውቅ የእግዚአብሔር ሰው ሁሉ ዘመን እየዋጀ ፍጹም እየሆነ ለበጎ ስራዎች እየተዘጋጀ መኖርን እንዲችል መንፈሱ ያለበት ልብን የሚያቀና የመጽሐፍት ምክር በጽድቅ ላለው ጉዞ ይጠቅመዋልና ለትምህርት፣ ለተግሳጽ፣ ለጥቅም በተጻፈ በዚህ ቃል ቢመራ እምነት ያጸና ዘንድ ታላቁ ሐዋርያ ለደቀ መዝሙሩ በሰጠው አደራ የሚመላለሱ እኛንም አባቶች መምህራንን ሰምተን ሳናፍር ሳንፈራ ለእውነት ድምፅ በመሆን ድርሻን እንወጣ፣ የበኩላችንን ስቃዩ እንዲያባራ። ጠቢቡ ሶሎሞን የድሃውን ጩኸት ላለመስማት ሽቶ ጆሮውን የሚደፍት ነገ ራሱ ሲጮህ የማይሰማለት መሆኑን ስናነብ መጽሐፈ ምሳሌን ትናንት በወለጋ ጊምቢ በሚገኘው በቶሌ ቀበሌ አፈር እየገፉ ለዓመታት የኖሩ ብዙ ምስኪን ሰዎች ከሕፃን ከአዋቂ የተጨፈጨፉ የደማቸው ጩኸት ዛሬም ሳያባራ በበርካታ ስፍራ መጮሁ ቀጥሎ እየደጋገመ ከሰው አካል በላይ ከንብረቱ በላይ መቅደሱም ተቃጥሎ በአምላክ አካል ጭምር በቤተ ክርስቲያን ውድመቱ ቀጥሎ አማኝ ተፈናቅሎ በምስራቅ አርሲ በአሰኮ ወረዳ በሚያሳዝን ፍጅት ከሞተው ሰው በላይ ቤት ንብረት ወድሞበት በዱር በገደሉ ተቅበዝባዥ ተደርጎ በረሃብ ሲሰቃይ ፍታህ ሊተ እግዚኦ ወተበቀል በቀልየ ብለን ወደ እግዚአብሔር ይህን ስንኝ ቋጠርን። ብዙ ወገናችን ስለተገፈፈ የሰውነትን ክብር ዳሩን እሳት አርገህ መሃል ገነት ይሁን የሚለው አባባል አንድ ሀገር ኢትዮጵያን በክልል በቋንቋ አብዝቶ ቢከፍል ምርቃቱ እርግማን ሆኖ ለምድራችን መሃሉ ዳር ሆኖ በምስራቅ በምዕራብ በሰሜን በደቡብ ብዙ ወገን አዝኖ በሚዲያ መስኮት ተስፋ እየቆረጠ ወገን ከወገኑ እንደማይተያይ እንባ እያፈሰሰ ብዙ ወገናችን አሳዛኝ ቃል ሲያፈልቅ ሰምተን ወደ ሰማይ ከመጮኻችን ጋር ልናዳምጣቸው ያስፈልጋልና ከያኒው እንዳለው የኋላው ከሌለ የፊት እንደማይኖር ነግበኔ መሆኑን ሁላችን ተረተን የተስተካከለ
ምዕራፍ ላይ ለመድረስ ቸል ማለት ትተን ትውልዱ ከትውልድ እየተዋደደ ሀገሩን ለማቅናት ወገኑን ለመርዳት በተገቢው መንገድ እየተራመደ መፍትሄ እንዲፈልግ አደራ ለማለት ድርሻን በመወጣት ወገን ለማበርታት ከብዙ በጥቂት የድሃውን ጩኸት እኛም ለማሰማት አዘጋጀን መልእክት። በመጨረሻ ላይ ሐዋርያ ዮሐንስ ምዕራፍ 22 በትንቢት መጽሐፉ ማህተሙን ሳይዘጋ በቁጥር 10 እና በ11 ላይ በማብቂያው ምዕራፉ ገልጾ እንደመከረን አመፀኛው በአመፅ ርኩሱም በርኩሰት ጻድቅ በጽድቅ ሥራው ቅዱስ በመቀደስ እንዲጓዝ ወደፊት ባቆየልን እውነት በጎን በመምረጥ በጽድቅ ለመራመድ ጥላቻ አስወግደን ተስፋን ሳንቆርጥ የእርስ በርስ መዋደድ በመካከላችን እንዲሰፍን ማድረግ ይገባናልና ከኛ መሃል ጠርቶ በሞት ድልድይ እንዲያልፍ የተወሰነበት ነፍሱ ገነት ገብቶ ያዘነ ወገኑን ሕያው በሆነ ቃል አምላክ አበርትቶ ሁሉ በየእምነቱ ለእውነት ምርኮ ሆኖ በንስሐ ጸድቶ ሰላም እንዲመጣ ሁሉን ሰው አትግቶ ድርሻውን ተወጥቶ ኢትዮጵያ እንድትድን ዜጋዋን ከእንቅልፉ ፈጣሪዋን ቅቶ የተሻለን ነገ ማየት እንድንችል ያድርግ ለሁላችን ልቦናውን ሰጥቶ። እኛው ለእኛው ሚዲያ ሰው ለሰው ቢፋቀር በለው ሰው ለሰው